ሄይ ጋይስ እንዴት ናችሁ? ዛሬ የመጣሁት በጥያቄ ነው። በጥያቄ እና የሆነ ቶት መጥቶልኝ ነው እና ምንድን ነው አር ዊ አክቹዋሊ ፕራውድ ኦፍ አወርሰልቭስ ማለት በራሳችን ጆርኒ በጣም እንኮራለን ወይም ሶፋር አኮምፕሊሽ ባደረግናቸው ነገሮች ምን ያህል እንኮራለን የሚለውን አስቤ ነው የመጣሁት እና አይ ፊል ላይክ ራሳችንን አይ አም ፕራውድ ኦፍ ማይሰልፍ ብለን እንዳንል የሚያደርጉም ብዙ ነገሮች አሉ። አንደኛው ምንድን ነው ኦፍኮርስ ለራሳችን በጣም ብዙ አኮምፕሊሽ ማድረግ እንፈልጋለን ብለን ያቀድናቸው ነገሮች አሉ። ሶ እዛ ቦታ ላይ እስክንደርስ ድረስ ሼሙ ላይ ይዘናል። እንዴት አሁን ላይ ባለውበት ደረጃ እንዴት ፕራውድ ሆናለሁ በራሴ ምን ያዝኩና ኦር ምን አረግኩና እንላለን። ሁለተኛው ነገር ደግሞ ምንድነው አካባቢያችን ላይ ያለውን ነገር እናይና ኦር አካባቢያችን ላይ ሰክሰስፉል ነው ብለን ያየናቸውን ሰዎች ምናምን ስናስብ ከነዛ ሰዎች አንጻር ራሳችንን አይተን ኦ ማይ ጋድ እኔ አይ አም ፕራውድ ኦፍ ማይሰልፍ ልል አልችልም ብለን የምናስበው ነገሮች ሊኖሩ ይችላሉ ብዬ አሰብኩኝ። ግን አይ ፊል ላይክ ማይንድሴታችንን ካለወጥን ኢቨን የምንፈልግባቸው ቦታዎች ላይ ስንደርስ ራሱ ዊል ቢ ዋንቲንግ ሞር አለ አይደለ? በቃ እነዛ ነገሮች በሙሉ ሰክሰስፉሊ ሀፕን አድርገውልን ለኛ እዛም ጋር ስንደርስ እንትን ወይ በቃ ደርሻለሁ ተመስገን ጌታ የምንል አይመስለኝም። እና እንትን አስተሳሰባችን ብንቀይረው እና እያንዳንዱን ጀርኒ ለምሳሌ አሁን ሁላችንም በምንችለው አቅም ምንችለውን ነገር ተምረን ምንችለውን ነገር ሰርተን የመጣን ሰዎች አለን። and there are people that can do more of course like ስንፍናን ምናምን እያስተዋወቅኩኝ አይደለም ወይም ደግሞ በቃችሁ እዚህ ጋር ቆሙና በጣም በራሳችሁ ተኩራሩም አይደለም። ግን ጀርኒውን ኢንጆይ እያላደረግነው ከሄድን ዋትስ ዘ ፖይንት ብዬ አሰብኩኝ እና እዛም ቦታ ላይ ስንደርስ ፕራውድ ለመሆን በራሳችን በጣም አሳሳቢ ደረጃ ላይ እንሆናለን ማለት ነው። እና አይ ፊል ላይክ አሁን ሰክሰስፉል ናቸው ብለን የምናስባቸውን ሰዎች ራሱ ሄደን ብንጠይቅ ሁለት የተለያዩ ሰክሰስፉል ሰዎችን ብናስቀምጥ አንደኛው ሰው እንግዲህ በእኛ ሀሳብ ነው ሰክሰስፉል የምለው በእኛ ሀሳብ ሰክሰስፉል ብለን የምናስበው ሰው አለ አይደል? ሁላችንም የተለያየ ነው። ሶ ሁለት የተለያዩ ሰዎች ብንጠይቅ አንደኛው ሰው ስቲል አስፓየር እያደረገ ሃፒ እንዳልሆነ እና ፕራውድ እንዳልሆነ ሊመስል ይችላል። አንደኛው ደግሞ በጣም ደስተኛ ነኝ ኦል ጉድ ምናምን እግዚአብሔር ይመስገን ሊል ይችላል። ሶ ማይንድሴት ነው ብዬ አስባለሁ። አንዳንዴም ደግሞ ብዙ ነገር ሳይኖረው ስቲል ጀርኒውን እየሞከርኩ ነው የጣርኩ ነው እናም ዶይንግ ጉድ እግዚአብሔር ይመስገን የሚሉም ሰዎች አሉ። እና ኢትስ ኦል አባውት ዘ ማይንድሴት ብዬ አሰብኩኝ። ሁላችንም በምንችለው መልኩ እየሞከረን ነው። ሶ ፕሊዝ ይሄ ማለት እያንዳንዱን ጀርኒ ዲስ ኢዝ ዘ ላይፍ በቃ መኖር ያለብንን ኑሮ እየኖርን ነው። አሁን ለምሳሌ እኔ እድሜ ያለ እየሄደ ነው እየጨመረ ነው የሚሄደው እና ይህንን እድሜ መልሼ ስለማላገኘው አሁን ላይ ያለሁበትን ኑሮዬን እያመሰገንኩኝ ካልሄድኩኝ በጣም አይ ዶንት ኖ መች ነው ሃፒነስ የሚገኘው የሚለው ነገር ያሳስበኛል። ሶ ሁላችሁም ማይንድሴታችሁን ትንሽ ብንቀይሩ ላይክ ራሴንም ጨምሮ እና እስካሁን ድረስ አካውንቶች ላደረጋቸው ነገሮች አንዴ ሞቅ ብላችሁ አርጋችሁ ተጨበጭቡ ደስ ይለኛል። እና ያው ኦፍ ኮርስ ዩ ሃቭ ቱ ስትራይቭ ሞር ምናምን ፎር ሞር ምናምን እሱ የታወቀ ነው። ግን የምትሄዱበትና የምታልፉበትንም መንገድ ግን እያደነቃችሁ እያከበራችሁ ፕራውድ እየሆናችሁ ብትሄዱ ብዬ አስባለሁ። እና ምን ታስባላችሁ? ሰው ሁላችሁም አንዴ ቆም ብላችሁ አስቡና ማይ ፕራውድ ኦፍ ማይሰልፍ እና አኮምፕሊሽ ላደረኳቸው ነገሮች ባረኳቸው ነገሮች በጣም ደስተኛ ነኝ ወይ ብላችሁ ጠይቁ። በጣም መጥፎ ቦታ ላይ ያላችሁ ሰዎች ካልሆናችሁ በስተቀር ሁሉም ሰው የሚችለውን ሞክሯል ብዬ አስባለሁ። ሰው ያ ዶንት ቢ ሃርድ ኦን ዮርሰልፍ በሚለው ምክር እና እንትን ለዛሬ ቪዲዮን እጨርሳለሁ እዚህ ላይ ማለት ነው። ያ ቴንክ ዩ